ውድ የሳሮን ፊልምስ ቤተሰቦች ዛሬ ደግሞ በሳሮን ፊልምስ ይዘንላችሁ የመጣ ነው ስግብግብነቱ ለዘላለም ካዝናው ስለከተተው ሰው ነው። ይህ ሰው በሌሊት ቢሮ ውስጥ ስራ በዝቶበት ደክሞታል። ነገር ግን ስራው ብዙ ስለሆነና ማቋረጥ ስላልፈለገ ስራውን በመስራት ላይ ይገኛል። ድንገት ግን አንድ ሚስጥራዊ የሆነ ጥቁር ቀዳዳ ያለበት ወረቀት ከማተሚያ ማሽኑ ውስጥ ይወጣል። መጀመሪያ ላይ ነገሩን አላመንም ነበር። ነገር ግን እጁን በዛ ጥቁር ቀዳዳ ውስጥ ሊያስገባው እንደሚችል ያውቃል። እጁ ወረቀቱን አልፎ ጠረጴዛ ውስጥ ገባ። ጠረጴዛ ውስጥ የነበረውን አንድ ኩባያ ይዞ ወጣ። በጣም ደነገጠ። ከዛም ወረቀቱን አየር ላይ አድርጎ እጁን ሲያስገባ እጁ ወረቀት ውስጥ ይገባል። ከዚያ አንድ የቸኮሌት ማሽን አየና ወረቀቱን ማሽኑ ላይ ለጥፎ እጁን ሰደደ። ነገር ግን መስታወቱም ሳይሰበር ምንም ነገር ሳይፈጠር ቸኮሌቱን መውጣት ይችላል። አሁን አንድ መጥፎ ሀሳብ ይመጣለታል። ወደ ካዝናው እያመራ ነው። ወረቀቱን ካዝናው ላይ ለጠፈው። እጁን ወደ ውስጥ ሰዶ የብር ጥቅሎችን መውጣት ይጀምራል። የብር ጥቅሎቹን አውጥቶ ከጨረሰ በኋላ ባወጣው ብር መርካት ስላልቻለና ስግብግብነቱ ስለጨመረ ብዙ ብር ለመውጣት ሲል ሙሉ ሰውነቱን ወደ ቀዳዳ አስገብቶ ካዝና ውስጥ ይገባል። በዛው ቅስበት ግን እሱ ሳያገናዝብ ስለገባ ወረቀቱ ከግድግዳው ላይ ተላቆ ወደቀ። ሰውየው በዛ አልጠገባይነቱ ካዝና ውስጥ ለዘላለም ተቀርቅሮበት ቀረ። እንደዚህ አይነት ፊልሞችን እንደዚህ አይነት አዳዲስና ያልተለመዱ ታሪኮችን ለማግኘት ሳሮን ፊልምስን ሰብስክራይብ በማድረግ ቤተሰብ ይሁኑ።